ስሜ መሐመድ ኢብራሂም ይባላል። በቀርጫንሼ ግሩፕ ውስጥ የኮርፖሬት አፌር ዲፓርትመንት አባልና የፐብሊክ ሪሌሽን እንዲሁም የኮሚኒኬሽን ባለሙያ ነኝ። ባለፉት 4 ዓመታት ውስጥ በቀርጫንሼ ግሩፕ ውስጥ በዚህ ዘርፍ ላይ እያገለገልኩ እገኛለሁ። በዋናነት የስራ ድርሻዬ በኮርፖሬት አፌር ስር የሚሰሩ የስራ ዘርፎች አሉ። የተለያዩ የስራ ዘርፎች ናቸው ያሉት። ከነዛ ውስጥ አንዱ የካምፓኒ ኢሜጅ ቢልዲንግ ነው። ሌሎች የኢንቨስትመንት፣ የኢንፍራስትራክቸር፣ የላይሰንሲንግ፣ የኢሚግሬሽን እና የኤምባሲ ስራዎች፣ የቪዛ ጥያቄዎችን የመመለስ እንዲሁም ደግሞ የተለያዩ የውክልናዎችንም ሆነ አግሪመንቶችን፣ የቡና ቨርቲካል ውሎችን የመዋዋል በውልና ማስረጃ እና በዶክመንቴሽን ሬጅስትሬሽን የሚሰሩ ስራዎችን መስራት ሲሆን በተጨማሪነትም ከተለያዩ በመላው ሀገሪቱ ከሚገኙ የቀርጫንሼ ግሩፕ ብራንቾች የሚቀርቡልንን ማንኛውንም አይነት የድጋፍ ስራዎች እንሰራለን ማለት ነው። በዋናነት በእነዚህ ስራ ዘርፎች ላይ ነው ተሰማርተን የምንሰራው። እኔም በጣም ኤክሳይትድ የሚያደርገኝና የኮሚኒኬሽን ስራ በጣም የምወደው ፓርቱ ስራ አንድ ዘርፍ አይደለም የምትሰራው፣ በአንድ ዘርፍ ላይ ብቻ የምትሰራው ስራ አይደለም። የግሩፑን ከላይ እስከታች ያለውን ትልቁንም ትንሹንም ጉዳይ የሚያካትትና የሚመለከት ስራዎችን ትሰራለህ። የትኛውንም ተቋም ከትልቅ እስከ ትንሽ ከላይ እስከ ታች ድረስ ልትሄድ ትችላለህ። አመራሮችን ልታገኝ ትችላለህ። አምባሳደሮችን፣ የሀገር መሪዎችን ልታገኝ ትችላለህ እና ሌሎች ደግሞ ከላይ እንደገለጽኩት ይሄ ስራ በአንድ ዘርፍ ላይ ተመስርተ በአንድ እውቀት ላይ ብቻ የምትሰራው ስራ ሳይሆን የተለያዩ እውቀቶችን የምታገኝበት እንዲሁም ደግሞ ከላይ የተለያዩ ዲፓርትመንቶች ባለሙያዎች ጋር ትልልቅ ባለሙያዎች አሉን። ከነዛ ባለሙያዎች ጋር አብረህ እየተናበብክ የምትሰራው ስራ ታች ካለው ከዘበኛ ጀምሮ እስከ ላይ ድረስ እስካለው እስከ ሲኦ ድረስ የምታገኝበትና አብረህ በመናበብ የምትሰራበት የስራ ዘርፍ መሆኑ በጣም የምወድለት ፓርት ነው፣ የኮሚኒኬሽን ሙያ ማለት ነው። በመጨረሻ ማለት የምፈልገው የዚህ የትልቅ ባለራዕይ ካምፓኒ አንድ አባል በመሆኔና የስኬቱም አንድ አካል በመሆኔ በጣም ትልቅ ደስታ ይሰማኛል። ስለተሰጠኝ እድል በጣም አመሰግናለሁ። ቴንክ ዩ።